ክርስቲያኖች ለመሆኑ ማህሌተ ጽጌ ለምንድን ነው የምንቆመው? ማህሌተ ጽጌን የደረሰው አባት እንደምታውቁት አባ ጽጌ ድንግል ይባላል። አባ ጽጌ ድንግል ይሁዲ ነበረ። ታዲያ አንድ ቀን ከጓደኛው ጋር በመንገድ እየሄዱ የእመቤታችን ስዕል ያገኙና ጓደኛው ቺኮ ነች እመቤታችን እናታችን እያሉ ክርስቲያኖች የሚመኩባት ብሎ የእመቤታችን ስዕል በበትሩ ይመታት ጀመረ። በዚህ ጊዜ የአባ ጽጌ ድንግል ጓደኛ ተቀሰፈ። እሳቸውም ደንግጠው እየሮጡ ወደ አንድ ቤተክርስቲያን ሄዱና አባታችን አቡነ ዜና ማርቆስን አግኝተዋቸው ለእሳቸው ይነግሯቸዋል። አቡነ ዜና ማርቆስም እየሮጡ ሄዶ ሲመለከቷት የእመቤታችን ስዕል በመላእክት ታጅባ በአበባ ተውባ በጫካ ውስጥ ተቀምጣ ያገኟታል። ወስደውም ያከብሯታል። ከዚህ ጊዜ በኋላ ነበረ አባ ጽጌ ድንግል ከአይሁድነት ወደ ክርስቲያንነት በአቡነ ዜና ማርቆስ ተጠምቆ ክርስቲያን የሆነውና ከዛ በኋላ በንጽህና በቅድስና እየኖረ ከብቃት ማዕረግ የደረሰው። ታዲያ ጓደኛም በጓደኛ ነውና አባ ጽጌ ድንግል በቅድስና ሕይወታቸው ሲኖሩ አባ ገብረ ማርያም የተባሉ ጓደኛ ነበራቸው። ታዲያ አባ ገብረ ማርያም እና አባ ጽጌ ድንግል ለእመቤታችን ከነበራቸው ፍቅር የተነሳ እመቤታችን እንደ መዝሙረ ዳዊት 150 አድርጋ ማህሌተ ጽጌን ታስደርሳቸዋለች። ማህሌተ ጽጌን ትገልጥላቸዋለች። እነሱም ዛሬ በቤተክርስቲያናችን በጽጌ ጾም የምንቆመውን ያንን ያማረና የተዋበ ማህሌተ ጽጌ ሁለቱ ደርሰዋል። አንድ ዓመት በደብረ ቢሰን፣ አንድ ዓመት በደብረ ሃንታ እየቆሙ እመቤታችን ያመሰግኗት ነበረ። ከዛ በኋላ ከነሱ በኋላ የተነሱ አባቶች እንደነሱ እመቤታችን በማህሌተ ጽጌ ያመሰግኗት ነበረ። እንደምታውቁት ዛሬም በማህሌተ ጽጌ እመቤታችን እናመሰግናታለን። ማህሌተ ጽጌ ሲጀምር እንዲህ ብሎ ይጀምራል። ጽጌ አስተራየ ሰሪ ጾም አጽሙ እዛ አማሃኪ ጽጌ ለገብርኤል በይነ ሰላሙ። እመቤታችን በሰላመ ገብርኤል ሁልጊዜ የሚጸልይ አንድ ሰው ነበረ። ታዲያ ይህ ሰው በስቅላት ከተቀጣና ከሞተ በኋላ ሲቀብሩት በአራተኛው ቀን ከመቃብሩ አበባ አብቦ በአበባው በቅጠሉ ላይ በወርቃማ ጽሑፍ በሰላመ ቅዱስ ገብርኤል መልአክ ኦግዝቴ የሚለው የእመቤታችን ጸሎት ተጽፎ ይመለከታሉ። ይሄ ነገር ምንድነው ብለው ያንን ቦታ ሲቆፍሩት ያ አበባ እመቤታችን ከሚወዳት በየጊዜው በሰላመ ገብርኤል ከሚደግመው ከዛ ሰው አጽም ላይ ነበር የበቀለው። በዛ ምክንያት ጽጌ አስተራየ ሰሪ ጾም አጽሙ ከዛ ከአጽሙ ላይ አበባ ታይቶ ታየ። ለዛ አማሃኪ ጽጌ ለገብርኤል በይነ ሰላሙ ሁልጊዜ በሰላመ ገብርኤልን የሚጸልይልሽ ለዛ ሰው ጽጌ አስተራየ ሰሪ ጾም አጽሙ እያን ይሄንን ታሪክ እያጣቀስን እናመሰግናለን። በማህሌተ ጽጌ የምናነሳቸው እያንዳንዱ ታሪኮች ከእመቤታችን ጋር የተያዙ ከአበባ ጋር የተያዙ ታሪኮች አሏቸው። ሌሎቹን ደግሞ በሌላ ጊዜ እንመለከታለን። እግዚአብሔር አምላክ ከእመቤታችን ጣዕሟን፣ ፍቅሯን፣ በረከቷን፣ ረድኤቷን ለሁላችን ያሳድርብን። የአባ ጽጌ ድንግል የአባ ገብረ ማርያም በረከት በሁላችን ይደርብን። አሜን።